ከዚህ በላይ ምን ሚስጥር አለ? ለሰው ስትነግረው ቢሰድብ እውነቱን ነው። አንተም ገብቶ አይደለም ተገልጦለት። የምድር ምንሞች ዘላለም የሚቀጥለው ይሄ ብቻ ከተወለደበት እስካረገበት እስኪሄደበት ደመና ስትቀበለው እስካዩበት እስከዛች ቀን የዘላለም አምላካው ፍጹም ሰው ነው። ሰው መሃል አድሮ ያውቃል። አዎ ሰው መሃል ተገኝቷል። አዎ ፈጣሪ ሰው መሃል ገብቶ በልቷል፣ ጠጥቷል፣ ተኝቷል፣ ተነስቷል፣ ደክሞታል፣ አቅቶታል፣ እርቦታል። ኢየሱስ በዚህ ምድር በኖረበት ዘመን ስንት ዓመት ነው የኖረው? ኢየሱስ እዚህ ምድር በኖረበት ዘመን በስጋው ወራት አይደል? ሐሳቡ 33 ዓመት ተኩል ጌታ ኢየሱስ ክርስቶስ በምድር ላይ ስጋ ለብሶ የተመላለሰበትን በስጋው ወራት ነው የሚለው። እኛ ሀገር ኢየሱስ አምላክ ነው የሚለው ብዙ አይከብደንም። ሰው ነው የሚለውም ግን የኛን ድካም፣ የኛን ኃጢአት፣ የኛን አመፀኝነት እናይና ይሄንን ሰውነት ሙሉ በሙሉ እንደተካፈለ ለመቀበል ይጨንቀናል። ኢየሱስ ፍጹም ሰው ነው ሲባል አዎ ነው እንልና ግን እውነቱን መቀበል ይጨንቀናል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ ተመላልሷል። ምክንያቱም አንድ የመጽሐፍ ቅዱስ ክፍል አለ አይደል? ኢየሱስ በስጋ እንደመጣ የማይቀበል የተረገመ ይሁን የሚል። እኛ ከሰበክነው ወንጌል ማንም የተለየ ሌላ ወንጌል ቢሰብክላል አይደል ያለው። አሁን ጳውሎስ የሰበከው ወንጌል ምን አይነት ወንጌል ነው? በመንፈስ የተጸነሰ ከቅድስት ድንግል ማርያም የተወለደ ፍጹም ሰው የሆነ ማለት ነው። በጴንጤናዊ ጲላጦስ ዘመን የተሰቃየ ተላልፎ የተሰጠ በመስቀል ላይ የሞተ የተቀበረ የተነሳ ፍጹም ሰውነቱ እኮ ነው። በፍጹም ሰውነቱ በምድር ላይ ያከናወነው ነው። ስለዚህ የጳውሎስ ስብከት ይሄ ነው። እኛ ከሰበክነው ከዚህ ወንጌል የተለየ ማንም አይደል? የሰማይ መልአክ ቢሆን አይደል ያለው። ቀጥሎ አገልጋይ ቢሆን እንደነ ጴጥሮስ አይነት ቢሆን፣ ቀጥሎስ እኔ ራሴ በሆን የተረገመ ይሁን የሚለው አናቴማ የሚለው ቃል ትንሽ ከባድ ነው። ደጋግሜ ስለማነሳው ሰይጣን ከሰማይ በወደቀበት ይውደቅ አይነት ነው። ባይዘው በቃ ምህረት የለውም አይነት ነው። ኢየሱስን ሊያጣም የሚሞክር ከሆነ የጌታ ኢየሱስ ክርስቶስ ማንነት ላይ ፋላሲ ሰው ካመጣ የዘላለም ሕይወት አይኖረው። ፍጹም ሰውነቱን ከካድኩኝ የመስቀል ስራውን ቶታሊ አልቀበለው። ስለዚህ የማዳኑ ስራ አልቀበለውም። ስለዚህ እዚህ መጽሐፍ ላይ የሚያመለክተው በስጋ ወራት ወይንም በምድር ላይ በኖረበት ዘመን የሚለው ቃል የሚያመለክተው ጌታ ኢየሱስ ክርስቶስ በምድር ላይ ፍጹም መለኮትነቱ እንዳለ ነው ለዘላለም። ፍጹም ሰውነትን በመለኮትነቱ ላይ ጨምሮ መጥቷል። ሰውነትን ገንዘብ አድርጓል። 33 ዓመት ተኩል ምድር ላይ ሲመጣ ለዘላለም አምላክ ነው፣ እግዚአብሔር ወልድ ነው። ሰውነትን ጨምሯል በላዩ ላይ። በምድር ሲወጣ ሲገባ ሲመላለስ ሁላችን የሚገጥመን ገጥሞታል። ሁላችን የምናልፍበትን አልፎበታል። በሁላችን የደረሰ ደርሶበታል። ከኃጢአት በቀር የሆነውን ሁሉ ሆኗል። ከኃጢአት በቀር በነገር ሁሉ አይደል እንደኛ የተፈተነ እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ፍጹም ሰው ስለሆነ የጥላውን ድካም፣ የጥላውን ማጣት፣ የጥላውን ሊሚቴሽን፣ የጥላውን ኢንፊርሚቲ ኢየሱስ አንደርስታንድ ያደርገዋል። ለምን? ከእኔ ይልቅ በፍጽምና ደረጃ አይቶታል። መዋረድን ጥላውን ኤክስፔሪየንስ ሊያደርግ ከሚችለው በላይ ኢየሱስ አድርጎታል። በምድር ላይ ሰው ሆኖ ሊገጥም የሚችል ኃጢአት ወደ ኢየሱስ የመጣው በጥላው ሌቭል ብቻ አይደለም። ጥላውንን ቢፈትነው የሚፈትነው አንድ ጭፍራ ሰይጣን ነው። የፈለገ የዚህ ሀገር የዚህ ከተማ ገዢ ሊሆን ይችላል፣ ጭፍራ ነው። አርክኤንጅሉ ነው ኢየሱስን ለመፈተን የመጣው። የወደቀው ዋናው የቀደመው እባብ ነው ቴምት ሊያደርገው የመጣው። አልቲሜትሊ ኢየሱስ የመጨረሻ ደረጃ ላይ ቀርቦለታል። ከኔ በላይ ገጥሟል። ኃጢአት ግን ውስጡ የለም፣ በደጁም አላለፈ፣ ኤክስፔሪየንስ አላረገው። የዘላለም አምላካው ፍጹም ሰው ነው። ሰው መሃል አድሮ ያውቃል። አዎ ሰው መሃል ተገኝቷል። አዎ ፈጣሪ ሰው መሃል ገብቶ በልቷል፣ ጠጥቷል፣ ተኝቷል፣ ተነስቷል፣ ደክሞታል፣ አቅቶታል፣ እርቦታል፣ ምግብ ግዙ ብሏል፣ አቃተኝ ብሏል፣ ደከመኝ ብሏል፣ እንቅልፍ ይዞታል። አዎ ሪል ነው። አዎ ከዚህ በላይ ምን ሚስጥር አለ? ለሰው ስትነግረው ቢሰድብ እውነቱን ነው። አንተም ገብቶ አይደለም ተገልጦለት። በፍጹም አይብራራም። የዘላለም አምላክ የ33 ዓመት ወጣት ሆነ። ኢትስ ፓራዶክስ፣ የሚጋጭ የሚመስል ግን ብርሃን ነው፣ መገለጥ ነው፣ እውነትም ነው። ደግሞ እውነት ነው። የዘላለም አምላክ የሚቆጠር ዘመን ውስጥ ገብቷል። ምድር ላይ በኖረበት ዘመን በስጋ ወራት ተባለለት። በስጋ ወራት እንግዲህ ሁሌ እንደምታጠኑት የሉቃስ ወንጌል ለምንድን ነው ፈሪሳውያን ኢየሱስን ያሰቃዩት? እናውቃለን አሉት። እኛ ሰፈራን የኖርከው ምንድነና ነው? ከማን ተለይተ ነው? የተወሰነ ሽባ ተርትረ ውራብረት የሞተ ስላስነሳ ነው እንዴ? ይሄንን የኛም ነቢያት ድሮና ኤልያስም ሌሎቹም እኮ አድርገውታል። ምን የተለየ ነገር አለ አሉት። መገለጥ ነው። እግዚአብሔር አምላክ ነው፣ ለኛም በራልን። መጽሐፍ ቅዱስ እሱ ነው የሚለው። እግዚአብሔር አምላክ ነው፣ ታዲያ በራልን። ወገግ ብሎ ነው ያወቅ ነው። አባት ሊገልጥለት ካልወደደ በቀር ልጅን ሊያቀው የሚችል የለም። አባት ካልገለጠለት በቀር እና ልጅን ሊያቀው የሚችል የለም። ለዛ ነው ሐዋርያቱ ምስኪኖቹ ድክም ያሉት አሳ አጥማጅ ቀራጭ
ምናምን ተሰብስበው መጥተው አጠገቡ ቆመው ጌታ ሆይ መምህር ሆይ ሲሉት እጁን አንስቶ አመሰገነ። ኢየሱስ ሐሴት አረገ። ታውቃለህ? ሐሴት አረገ የሚለው ጥቂት ቦታ ነው። ለምን መሰለ? ጥቂት ቦታ ሐሴት አረገ ተብሎ ለምን መሰለ የተጻፈው? ሕይወት ደማኖፍ ሶሮ የሕማም ሰው ነው፣ የሲቃይ ሰው ነው። ሐሴት ያረገበት የተጻፈው ለዛ ነው። በምድር በቆየበት ወቅት በሙሉ የሕማም ሰው ነው፣ የሲቃይ ሰው ነው፣ የጭንቅ ሰው ነው። ኃጢአትን ለመሸከም የወረደ ነው። መለኮትነት ቢኖረውም ሰውነትን በላዩ ላይ ጨምሮ የሰው ልጆችን ያጠለበች ሕይወት ኤማኖፍ ሶሮ የፓሽኑ ሰሞን እንዳይመስል መሬት ላይ ሲኖር ኢየሱስ የሕማም ሰው ነው፣ የሲቃይ ሰው ነው፣ የተጎዳ ነው፣ የተቀሰፈ ነው የሚመስል አትቀበለው። ለዛ ነው ሐሴት ያረገባቸው ቦታዎች የተጻፉት። ሐሴት አረገ። ዋው! ኢየሱስ ሐሴት አረገ። አዎ የሕማም ሰው ሐሴት አረገ። አዎ በምን? ከታላላቆች ደብቀ ለነዚህ ለታናናሾች እኔን ስለገለጥክላቸው ገለጥክላቸው። ማን ነው ገላጭ? አብ። ለማን የተገለጠ? ለኛ ለደካሞቹ፣ የምድር ምናምንቴዎች፣ የምድር ምንሞች። ዘላለም የሚቀጥለው ይሄ ብቻ። ከተወለደበት እስካረገበት እስከሄደበት ደመና ስትቀበለው እስካዩበት እስከዛች ቀን ከየት ጀምሮ? ከተወለደበት ቀን ጀምሮ በግርግም ከተወለደበት ቀን ጀምሮ እስካረገበት ያለውን የ33 ዓመቱን የሰው ዘላለም ሽፍት ያረገበት የሰውን ዘላለም እግዚአብሔር የዘላለም ፍርደኞችን ለዘላለም ነፃ ናቸው ያለበት። ዝም ብሎ 33 ዓመት ነው እንዴ? ዘላለሜ የተቀየረበት 33 ዓመት። የኢየሱስ ሰው መሆን እኮ የሆነ ሰውዬ ሰው መሆን አይደለም። አምላክ ነው ሰው የሆነው። የሰው ልጅን ዘላለም ነው የቀየረው። ግልብጥ የዚህ ደብዳቤ ጻፊ ምንድነው የሚለው? ከሞት ሊያድነው ወደሚችል ማለት ኢየሱስ መስቀል ላይ በስጋ መሞትን አይደለም ባይዘው የሚያመለክተው ቃሉ እሱ ነው። ማለ ያረገው ነው የመጣው። በጣም በጭንቅ በምጥ በጩኸት ጸለየ የሚለው አለ የሚለው ኃጢአት ሆኖ በመስቀል ላይ ስለኛ ሊቀርብ ነው። ለዘላለም አብሮት በኖረ ቅድስናውን በሚያቀው በአባቱ ፊት የኔን ኃጢአት ይዞ ሊቀርብ ነው። አያውን ያማጠው የተሰቃየው የአባቱን የንጽህና መጠን ያውቃል። ኃጢአት ላይ እንደማይደራደር ያውቃል። እሱስ ኃጢአት ሆኖ ሊቀርብ ነው። በስጋ መስቀል ላይ መሞትን ብቻ አይደለም እሱን ማለ ያረገው ነው የመጣው። አሁን ዕብራውያን ላይ የሚያቀርበውን ጸሎት ወንጌላት ላይ ሂስቶሪካሊ የአይን ምስክር የነበሩ ሰዎች እና የዚህ የዕብራውያን ደብዳቤ ጸሐፊ ከ12ቱ መካከል እንኳን ባይሆንም ግን የሰማ ይመስላል የአይን ምስክር ከነበሩት ጋር። ለምን በታላቅ ጩኸት ብትወድች ጽዋ ከኔ ትለፍ የሚለውን እኮ የሰሙት እኮ እየጮኸ ነው የጸለየው። ኢየሱስ ከስትረሱ የተነሳ ይህንን ህመም ነው ሊትራሊ ህመም ነው ኤክስፔሪየንስ አለ። በጣም የሚገርማችሁ ግን በዚህ አይነት ዴብዝ በእንደዚህ አይነት ጥልቀት በእንደዚህ አይነት ምጥና ሲቃይ ውስጥ ሆኖ እየጸለየ አንደርስታንድ ግን አያረጉትም ነበር ደቀ መዛሙርቱ። ጌታ ኢየሱስ ክርስቶስ ጸሎትን ልክ እንደ መስዋዕት አድርጎ አቀረበ። ብትወድች ጽዋ ከእኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ሲለው የአባቱ ፈቃድ ምንድን ነው? እንዲጠጣት ነው ጽዋው። አብ ጸሎቱን ሰማና ኦልሬዲ መጠጣቱ ግድ ነው። የሚያልፍበት መንገድ ግን ከአቅም በላይ ነው። ስለዚህ የሚያበረታው መልአክ ላከለት። ለምን? ከአቅም በላይ ነው ስትረሱ። ደም ያንጠባጥብ ጀመር። የሚያበረታው መልአክ መጥቶ ምን እንዳለው አልነገሩንም። ተኝቶ ስለነበር በአባቱ ፊት መስዋዕት ሆኖ ሊቀርብ ነው። ኢየሱስ ኃጢአተኛ አይደለም። ስለኛ ግን ኃጢአት ሆኖ ግን ሊቀርብ ነው። የዓለምን ሁሉ ኃጢአት ይዞ ሊቀርብ ነው በአባቱ ፊት። እሱን መሸከም የሚችለው እሱ ብቻ ንጹህ ስለሆነ ኃጢአት ስለማያውቀው ስለ እኔ ኃጢአት መስዋዕት መሆን ይችላል። ንጹህ ስለሆነ እንከን አልባ ስለሆነ በፍጥረቱ ኃጢአት ስለሌለበት የኔን ኃጢአት ተሸክሞ በአባቱ ፊት መቅረብ ይችላል። ንጽህናው እኔን ወክሎ እንዲገባ ያደርገዋል። ማንም ሰው ስለ ማንም ኃጢአት በእግዚአብሔር ፊት መቅረብ አይችልም። አራቢው ራሱ ኃጢአተኛ። ኢየሱስ ብቻ እግዚአብሔር የሚቀበለው ቅዱሱ ሕያው ዘላለማዊው የእግዚአብሔር ልጅ ሆነ ሊቀ ካህናችን ይህንን ጸሎት ጸልየ ብቻ አይደለም የሚለው ከዛ ፍጹም ትሁት ሆኖ ስለተገኘ ጸሎቱ ተሰማለት ይላል። እግዚአብሔር ኢየሱስን እንዲጸልይ አረገው። ኢየሱስም ጸልየ ብቻ አይደለም የሚለው ፍጹም ትሁት ሆኖ ስለተገኘ እግዚአብሔር ለጸሎቱ መልስ ተሰማለት። ትሁት መሆን ማለት አንገትን ዝቅ አድርጎ ሰብሮ መሄድ ማለት ነው። የኢየሱስ ትህትና አንደበቱ ላይ አይደለም ያለው፣ ልቡ ላይ ከውስጥ ወደ ውጭ ሁለንተናውን አባይቶ ፍጹም ትሁት አብሶሉት እሰማዋለሁ ያንተ ጸሎት ይቀራል ማለት ነው። የመስቀል ሞት አይደለም፣ በመከራው መካከል እንዲጸና ያደርገዋል። ሰፈሪንግ መካከላው እንዲጸና ያደርገዋል፣ እንዲጨርስ ያግዘዋል። ተሰማለት ማለት የመስቀል ሞት ይቀራል ማለት አይደለም። ጸሎትን ሰምቼዋለሁ አንተ ሳትሞት አድናቸዋለሁ ማለት አይደለም። እንዲጨርሰው አቅም ይሰጠዋል። ምንም ልጅ ከተቀበለው መከራ መታዘዝን ተማረ ማለት
ሕጉ የሚጠይቀውን ነገር በሙሉ መልሶ ፕሩፍ አረገ። እግዚአብሔር በክርስቶስ ኢየሱስ በኩል ችሏል ተባለ። ፕሩፍ አረገ ነው እንጂ አለመታዘዝ ጋር ተነጻጽሮ አይደለም ታዘዘ የሚለው። ኢየሱስ አለመታዘዝ የለበትም ውስጡ። ታዞም አያውቅም። ታዞ የመጣው መሬት ነው። ለዘላለም መለኮት ነው፣ አዛዥ ነው። ኢየሱስ እግዚአብሔር ቃል ነው። ሰማይ ይሆን፣ ምድር ትሆን፣ ባህር ይሆን። በጣም በፍጹም ትህትና ከተቀበለው መከራ እየተነሳ የተቀበለው መከራ ምንድነው? በስጋ ወራት መሬት ላይ የኖረው ኑሮ በሙሉ መከራ ነው። ስፔሲፊካሊ ደግሞ ፓሽኑ አካባቢ የተሰቀለበት በሰውነቱ ላይ የወረደው ሲቃይ፣ የተካፈለው ምጥ ሲቃይ በፍጹም ሰው ካውንት ሊያደርገው አይችልም። ልትቆጥሩት አትችሉም። ቀጥሎ ልትለኩት አትችሉም። ሜዥር አይደረግም። በጣም ከባድ ነው። ቀጥሎስ ከመስቀል ሞት የኢየሱስ መታዘዝ ሄደው እዚህ ድረስ ነው። ሕይወቱን እስከ መክፈል ነው ሄደው ኢየሱስ። መተፋት፣ መሰደብ፣ መናቅ፣ መጠላት ብቻ አይደለም። የመስቀል ሞት መታዘዝ ውስጥ ነው። እግዚአብሔር ኢየሱስ ክርስቶስ በመስቀል ላይ እንዲሞት አስቀድሞ ወስኖ ነበር ነው። መከራ በዚህ ከተማ ተቀብሏል። ይህንን መከራ ግን የተቀበለው ራንደምሊ ዝም ብሎ አግኝተውት አይደለም። በቀደመችው ትእዛዝና ምክርህ መሰረት ነው። እግዚአብሔር ልጁን ኢየሱስ ክርስቶስን በዚህ ውስጥ ለማሳለፋው የቀደመ ትእዛዝና የቆየ ምክር ነበረው። ታልፋለህ በዚህ ውስጥ ልጅ ነህ። ታልፋለህ በዚህ ውስጥ። ኢየሱስ በመስቀል ላይ ስራውን ሰርቶ ጨረሰ። ኢየሱስ በመስቀል ላይ ስራውን ሰርቶ ጨረሰ። ፉልፊል አደረገ። የድነት ስራ አለቀ፣ ተፈጸመ፣ ተጠናቀቀ። ቀጥሎስ በዚህ ምክንያት እርሱን ለሚታዘዙ ምን ማለት ነው? በእርሱ የመስቀል ሞት በእርሱ የማዳን ስራ ለሚያምኑ ለነርሱ የዘላለም ድነት ምክንያት ኢየሱስ ሆነ። ከዛ በፊት እንደዚህ አይነት ቃል ተሰምቶ አያውቅም። የዘላለም ድነት የሚባል ነገር የለም። ኢየሱስ መስቀል ላይ ሲሞት ልጅ ነው። በመከራ አልፏል። መታዘዝ ተምሯል። ፈጽሞ በመስቀል ላይ በመሞት ድነታችንን ጨርሷል። ለዘላለም ድነቴ ምክንያት ኮዝ ኢየሱስ ሆነ። ኮዝ አያውን የዘላለም ድነት ዝም ብሎ የመጣ አይደለም። ኢየሱስ ክርስቶስ መታዘዝ ነበረበት። በልጅነቱ በምድር ላይ ያንን ሁሉ መከራ መቀበል ነበረበት። የዘላለም ድነት ዝም ብሎ የመጣ አይደለም። የዘላለም ድነት እግዚአብሔር ለሰው ልጆች ከሚሰጠው ስጦታ የመጨረሻ ክቡሩ ስጦታ እሱ። ምንም ነገር እግዚአብሔር ቢሰጠኝ ከዚህ በኋላ ይሄንን የሚያክል አይሰጠኝ። ምንም ነገር እግዚአብሔር ቢሰጠኝ የሚሰጠኝ በዚህ ምክንያት ነው የሚሰጠኝ። ምንም እግዚአብሔር ካረገልህ የሚያረግልህ ይሄንን አይቶ ነው የሚያረግልህ። የመጨረሻ ስጦታችን የኢየሱስ ክርስቶስ የመስቀል ሥራ ነው። የኢየሱስ መታዘዝ ነው የዘላለም ድነት። አይኖቼ ለሰው ሁሉ የተዘጋጀውን መዳን አይተዋል። ለሰው ሁሉ የተዘጋጀ አዳኝ አይደለም ያለው መዳን። ድነት ስጋ ለበሰ። ለሰው ሁሉ የተዘጋጀ መዳን አለውና ከዛስ ድነትን አቅፌዋለሁ። ከዚህ የሚበልጥ ምንም የለም። ባሪያን በሰላም አልቋል። በቃ ኢየሱስ አጠገብ ሆኖ ምን ትለምነዋለህ? ከዚህ የሚበልጥ ምን ይስጥ? እግዚአብሔር የሰጠን የመጨረሻ ስጦታ ኢየሱስ ነው። ከኢየሱስ የሚበልጥ የለውም። በእውነት ነው የምላችሁ። እግዚአብሔር ብርሃን ይስጠን። ምን ያህል ክቡር ነገር እግዚአብሔር በእኛ ውስጥ እንዳስቀመጠ የክብር ተስፋ አድርጎ እኛ ውስጥ ምን ያክል ክቡር ነገር እንዳሳደረ እግዚአብሔር ብርሃን ይስጠን።